ለሰዎች ስንለወጥ ስንቀየር ለለውጥም ስንሰራ ነው አገር የሚቀየረው። ስለዚህ ኢትዮጵያን ለመቀየር ኦሮሚያን መቀየር አለብን። እዚህ ጋር ድርሻና ኃላፊነት አለንና እኛ እንደ መሪዎች ዛሬ ያለን። ለዚህ ደግሞ በሁሉም ኢኮኖሚ መስክ መደረግ የሚገባቸው ማስተካከያዎች መውሰድ ማስተካከል ተገቢ ነው የሚሆነው። ስለዚህ በዚህ ረገድ ባለሀብቶች በሚገባ ልትረዱ ይገባል። ይሄ የሚናፈሰው ወሬ ፈጠራ ፋብሪኬሽን ነው። የሚያናፍሱትም ምን አይነት ግለሰቦችም እንደሆኑ በጥሞና ብታያቸው ጥሩ ነው። በምንም ተአምር በአንድ ጀምር ምናልባት ትናንት ተሳክቶለት ሊሆን ይችላል። ወጣ ብሎ ሚሊዮኖችን ሰብስቦ በመመለስ ካሁን በኋላ ግን አይሆንም። በምንም ተአምር ቀዳዳ ልንከፍትለት አንችልም፣ አናደርግም። ይሄ እውነት ከሆነ ስለ እውነት ፍትህን ነው መጀመሪያ ማስፈን ያለብን። ፍትህን ለማስፈን ህግን ማስከበር አለብን እንጂ በፕሮፓጋንዳና በጎድፋዘርስ እዛም እዚህም ሰውን በመያዝ የሚሰራ ነገር አያዋጣም። ለአንድ ሰሞን ሊያዋጣ ይችላል። አንድ ሀገር ያለ የሚገርማችሁ እንደው ባምጣና እንደው ለሰነድ ለታሪክ አስቀምጠናል። አቶ እገሌ አቶ ፍጹም ክቡር ሚኒስትር አቶ ፍጹም እንዲህ ያደርጋል ብዬ አይደለም። አንድ የተጨማለቀ እንዲህ ያለ የሚባል የኦሮሚያ መዋቅር እንዲህ እያስቸገረን ስለሆነ ክቡርነቱ በአስቸኳይ መመሪያ ሰጥተው እንዲያስተካክሉልኝ ግልባጭ ለኦሮሚያ ፕሬዝዳንት በግልባጭ ነው የማውቀው። ማን ነው ሚኒስትሩ? ስራ አለው እኮ ድርሻ አለን እኮ ሁላችንም። የምንወስንበትና ልንወስንባቸው ማንችልባቸው ስልጣኖች አሉን። የተገደበ ስልጣን ያለን ማናችንም እንደፈለግን ልንጋልብበት የምንችልበት ሜዳ የለም። ኃላፊነቱን ከወሰድኩ የሚመለከተኝ ጉዳይ ላይ እኔ ነኝ የምወስነው። በግልባጭ አልወስንም። ወደ መዝገብ ቤትም አልመራም። ቀድጄ ነው ትራሽ ውስጥ የምጥለው። ለምን መዝገብ ቤት እናታቆባል? ይህ ችግር አለ። ጎድፋዘርስ ሲስተም ሲበላሽ ኮራፕትድ ሲሆን እንዲህ ነው የሚያደርገው። ኔትወርክ ፍለጋ ይሄዳል። ሬሽን መስፈር ይፈልጋል። ተቆራጭ ድሮ ለአባቶቻችን ላሳደጉን ጥረው እንትን ላሉ ተቆራጭ ይቆርጣል ልጅ ደግሞ ሲያገኝ። አሁን ብዙ ተቆራጭም ይፈልጋል። ይሄንን ማቆም አለብን፣ ማስተካከል አለብን። ሄዶ እናንተንም ያከስራቸዋል። ያው ሳንቲም ካልቆጠራችሁ ትርፋችሁንና ኪሳራችሁ ካላያችሁ ያከስራቸዋል። ሬሽን አትስፈሩ። ለማንም ተቆራጭ አትቁረጡ። በህግ ሲስተሙን እናመቻች፣ እናስተካክል። አንዳንዱ ኢንቨስተር እኮ ትርፍም ሳያገኝ በኪሳራ እየተቸገረ ያለ እየሰራ ያለ ማለት ኢንቨስተር አለ። እኛም ያላየ ነው። በየቤቱ አንኳኩተን እንዴት እየሰራህ ነው፣ ምን መታገዝ አለብህ፣ ምን ደረጃ ላይ ነው ያለው ብለን ያላየ ነው። በኪሳራም እያመረተ እየሰራ ስንቱን ሰራተኛውን ላለመበተን ሰራተኛው ከተበተነ ችግር ይደርስበታል ብሎ እየተጨነቀ በኪሳራም እየሰራ ያለ ኢንቨስተር በክልላችን አለ። ኦቨር 9 ሚሊዮን የሚሰበስብም ኢንቨስተር ከተባለ አለ። ይሄ መለየት አለበት። የሚለፋው አገር ለመለወጥ የሚለፋው መታገዝ ያለበትን ለይቶ ማገዝ፣ መገሰጽ ያለበትን ከዛም አልፎ ደግሞ መቀጣት ያለበትንም ደግሞ ለይቶ መቅጣት አስፈላጊ። በዚህ ረገድ አጠቃላይ ኢንቨስትመንቱ ላይ አሁን ለማስተካከል የጀማመርናቸው ነገሮች አሉ። ከዚህ በተሻለ ጀኒውን ኢንቨስተሮቻችንን እናበረታታለን። አሁን እናበረታታለን። እናንተ በራችንን አንኳኩታችሁ ጠዋት ማታ የምትለምኑን የምትጠይቁ ሰዓት እኛም ጭምር እየመጣን ማበረታታት አለብን። ያ ካልሆነ አገር ሊቀየር አይችልም።
ይህ የአቶ ከበደ የአቶ ገሌ የሚባል ጉዳይ ነው። አገርን ለመለወጥ ከሆነ ከዚህ ነው መጀመሪያ ያለብን። ነገር ግን ደግሞ ስርዓት መያዝ ያለብን ህግን አውቆ መስራት ያለበትን ደግሞ መለየት ደግሞ በጣም አስፈላጊ ነው። ለምን አይታችሁታል ሁላችሁ በየቦታው ማአት ፈተና ነው። ኢንቨስተር ዛሬ ገና እየጀመርን ነው። እኛ ኢንቨስትመንት ዛሬውኑ የእኛ ኢንቨስትመንቶቻችን እና እዛ አካባቢ ላይ የሚኖረው አርሶ አደር ግንኙነት ምን እየሆነ ነው? ጤናማ ነው? ጥሩ እየሆነ ነው? እውነት ነው። ጤናማ የሆነባቸው ቦታዎች አሉ። ያ በእኛ ማኔጅመንት የሚወሰን ስለሆነ አብዛኛውን ስናይ ግን ጤናማ አይደለም። ገና ሳንጀምረው ገና ወደ ስራ እየገባን እያለን ይሄ ችግር ከተፈጠረ በስፋት ገና እንሰራለን፣ በኢንቨስትመንት አገር እንለውጣለን ብለን ለምናስበው በእንዲህ አይነት ነገር እውነት የምናስበው ነገር ይሳካል ወይ? ዛሬውኑ ስራ ስንጀምር በነጋታው ከሁለት ሶስት 10 ገበሬ ጋር የምንጋጭ ከሆነ ምን ሊሆን ነው? አርሶ አደሩና ኢንዱስትሪው ይህን ጉዳይ አይተን ካላስተካከልን አደገኛ ነው። አደገኛነቱን ደግሞ ሁላችን አይተነዋል። ይሄ ማስተማሪያ ካልሆነ ይሄ ትልቅ ደወል ሆኖ ማስተማሪያ ካልሆነ ከምንም ልንማራችን የመሬት ጉዳይ ከባድ የሀብት ምንጭ መሬት ነው። እዚህ ሀገር ላይ የሀብት ምንጭ መሬት ነው። የሀብት ምንጭ መሬትም ነው የነበረው ኢትዮጵያ ውስጥ መሬት ነው። ኢትዮጵያ ውስጥ 4ም 10ም ኢትዮጵያ ተብላ እንደ ሀገር ከተመሰረተችበት ጊዜ ጀምሮ ሲካሄዱ የነበሩ አብዮቶችን መለስ ብለን ካየን መነሻው መድረሻው መሬት ነው። ሌሎች ተቀጥላዎች ናቸው። የመሬት ጉዳይ ቀላል አይደለም። የማንነት ጉዳይ ነው። የኢኮኖሚ መሰረት ነው። እያንዳንዱ ኢትዮጵያዊ ከመሬት ጋር ያለው ቁርኝት ሁላችን እናውቀዋለን። ይህ ጉዳይ በሚገባ አጥነነው በሚገባ ሁላችን የምንጠቀምበት እቺ ሀገር እቺ ምድር ሁላችንንም የአቅማችንን ያህል የምትጠቅመን አድርገን ካሁኑ መስራት ካልጀመር ሄደን ብንወጣም ብንወርድ